ታስታውሳለህ? ለመጨረሻ ጊዜ ስንለያይ ምን እንዳልከኝ መቼም ልረሳው አልችልም። ያለኔ ምንም ነሽ ባዶ ነሽ ብላ የተናገርክባት ቀን። እኔና ሮዚ ከተለያየን ብንቆይም ዛሬ ላይ ወደ ውስጤ በቀስታ ማግ ያደረኩ የማስወጣው የሲጃራ ጢስ ከሮዚ ጋር ያሳለፍነውን ጣፋጭ የፍቅር ጊዜያት ልክ ለራስ ብቻ እንደሚታይ የትልቅ ሽበት አማዛውን ሰውዬ ምስለ ሰማያት የሷን ምስል ጢሱ ላይ ይከስትልኛል። ከደመናው በላይ ለእናንተ የታያችሁ አንዳች የሰውን በሉት የምንም ቅርጽ ከናንተ ውጪ ላለ ሰው ማስረዳቱ ርባና ቢስነቱ እንደሚጎለው ሁሉ ልክ እንደዛው የኔና የሮዚን ፍቅር ከሷና ከኔ ውጪ ላለ ተመልካች ስድነቱ ያይላል። ታዲያ በሲጃራው ጢስ ላይ የተመለከትኩት የሮዚን የፊት ቅርጽ በተመስጦ እየተመለከቱ ቀስ ብዬ በቀስታ ሲጃራውን ለግራ እጄ ያቀብለውና በቀኝ እጄ የሲጃራውን ጢስ በታተነዋለሁ። ለመጨረሻ ጊዜ የተናገርኳትን ንግግር ልክ እንደ ዛሬው ትዝቷ ተቀስቅሶብኝ ስደውልላት እንደ ዳዊት ትደግመዋለች። ነይ ያልኳት ቦታ መጣ ጣፋጭ የስርቆሽ ጊዜን አሳልፋ ትሄዳለች። እውነት ለመናገር የኔና እሷ ትዝታዎች ቀንና ሌሊት የተለዋወጥናቸው የፍቅር ቃላት ሳይሆኑ ቦታ ሳንመርጥ በእብደት ውስጥ ያሳለፍናቸው የወሲብ ጊዜያቶች ናቸው። ፍቅር በሚለው ቃል ውስጥ በስሱ ተጽፎ ከጾታዊ ፍቅር በላይ የጎሉ 3 ሆሄያት አሉ። ወሲብ በሚል አንድ ቃል የሚጠቃለሉ። ታዲያ ለሮዛ ስደውልላት አያስችላትም መሰለኝ ስልኬን ታነሳዋለች። እምደውልላት ስለ ጤንነቷ ለጠይቃት አሊያም ደግሞ አበጋዝ ከሚባለው ጠይም ጸጉሩ በስሱ ከፊት ለፊቱ መግባት በመጀመሩ እቺኑ ጸጉሩን እስክትጎፈር ከታገሰ ይበልጥ የጸጉሩ መሳሳት ሊታወቅበት ነውና ሳምንት ከሳምንት መላኩ የሚባለው ጸጉር ቤት ደንበኛው ጋር እየሄደ ጸጉሩን ይዳበሰዋል። አበጋዝን የሚያሳስበው የጸጉር ቆራጮች በብዛት መላጣ የመሆንና የጸጉራቸው መሳሳት ሳይሆን የሱ ጸጉር መሳሳት ጉዳይ ነው። ሁሌም እንዳከነከነው የቀኝ እጁን ግንባሩ ላይ አሳርፎ በአንድ ሐሳብ የተወጠረ ሰው ይመስል መግባት የጀመረው የግንባሩን ጠርዝ ኮንተር ዘርጋ እያደረገ ይፈትገዋል። እሱ ብቻ ብልጥ ሌላው ሞኝ ይመስል ከፊት መግባት የጀመረችውን ጸጉር በመንገድ ላይ ሲሄድ ሰው እያየበት ስለሱ ጸጉር መሳሳት የሚያወራበት እየመሰለው ስለተቸገረ ጥቁር መነጽሩን ግንባሩ ላይ ታትሮ ይገረግዳታል። ለሮዛም ደውሎ ስለሷ ጤንነት አለም ከዚሁ ከአበጋዝ ስለወለደቻቸው ልጆች ጤንነት ጥየቃ እንዳልሆነ ጥንቅቅ አድርጋ ታውቃለች። እኔም ስደውልላት ምን እንደምትለኝ ጠንቅቅ ያውቃለሁ። ታስታውሳለህ? ለመጨረሻ ጊዜ ስንለያይ ምን እንዳልከኝ ትለኛለች ሰላምታውን ወደ ጎን ብላ። እኔም የዋዛ አይደለም ሲጃራዬን ምጌ እያስወጣሁት ሮዚ ማስታውሰው ቦታ ሳንመርጥ ያሳለፍናቸውን የእብደት ጊዜያቶች ናቸው። ካሳለፍናቸው የፍቅር ጊዜያት ይልቅ ትዝ የሚለኝ ካንተ ጋር ያሳለፍኩትን ሁሉ በነበር እንዲቀር ያደረጉኝን ቃላት የተናገርክባት ዕለት ነው። መቼም ልረሳው አልችልም። ያለኔ ምንም ነሽ ባዶ ነሽ ብላ የተናገርክባት ቀን ድንገት ይነሳብኝና ትሰሚኛለሽ ሮዛ አትርሺው እንጂ ከአንዴም ስንቴ ከተዳርሽ በፊትም ሆነ ከልጆችሽ በኋላ ያለውበት ድረስ መተሽ መቀላመድሽን ልላ ተፈልግና ያሳለፍናቸው የፍቅር ቀናት ከመናፈቅ ይልቅ የምትረግማቸው ስለሚመስለኝ ዝም እላታለሁ። ምን ይለጉመሃል? ምላሴ ሳት ብሎት እንዳይናገር ያፌን ጠርዞች ሲጃራ በላይ በማስማቅ ስራ በዛባቸዋለሁ። የምናሳልፈው የብደት ጊዜያት አልናፍቁሽ? የዛሬ ሳምንት እንገናኛለን። በቃ እንዲህ በፍጥነት ሐሳቧን ልትለውጥ ታስታውሳለህ ምን እንዳልከኝ ብላ መቀበጣጠሩ አይዋጥልኝም። እስከዛሬ ሳምንት የመታገስ አቅሙ ካለሽ እሺ። አይደለም በእኔና በሷ መሃል
እንደ አፍላ ፍቅር ጀማሪ ትዝብትና ክብርን ብሎ ነገር አይሰራም። ለዚህ መሰለኝ የዛሬ ሳምንቱን የሰርቆሽ ቀጠሮ ለዛሬ ያደረግነው እና እሺ በቃ መጣሁ። ባለቤትና ልጆች እንዳሉ ሳትዘነጋ እየመጣች ያለችው በመኖር ዓለም ውስጥ ምናልባት ከእለቶች ሁሉ በአንዱ ቀን የቅርብ ሰዎቻችን በሞት ሊለዩን እንደሚችሉ እያወቅን የመኖርን ጥበብ ያህል የእያንዳንዱን ሰው የወሲብ ቅሌት ብናውቅ ምን ይውጠን ይሆን? ሁላችንም ልክ እንደ ሮዛ ባለቤት አበጋዝ አንዳች ሐሳብ የገባን ይመስል አንገታችንን ደፍተን ግንባራችንን በእጃችን እያፋተግን አጎንብሰን መሄድ በጀመርን ነበር። ሆዴ 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 ሊንሰበሰብ ሆዴ